በህይወትህ የደስታ ምንጭ መሆን ባትችል ለሌሎች የሀዘን ምክንያት አትሁን። በምድር ላይ ሰዎች በሁለት ነገር ሲታወሱ ይኖራሉ። አንደኛው በሚፈጥሩት ችግር ሲሆን ሁለተኛው ደግሞ በሚፈቱት ችግር ነው። በእርግጥ የህይወት ትልቁና አንዱ ዓላማ ከመጥፋት መትረፍ ነው። አንዳንድ ጊዜ በህይወታችን ውስጥ ትልቅ ዋጋ የምንሰጣቸውን ሰዎች ወይም ደግሞ ቁሳቁሶች ስናጣ ህይወት እርባና ቢስ ይሆንብናል። ለመሞታችን ምክንያት ይበዛልናል። በዛ መካከል ዋጋ የምንሰጠውን ማግኘት ደግሞ ትልቅ ታምር መስሎ ይሰማናል። ታዲያ በዚህን ጊዜ እንደገና በህይወታችን ውስጥ አዲስ ሰው ወይም ደግሞ አዲስ ቁስን ማግኘት የመሰለ ታምር ነገር የለም። ነገር ግን አሁንም ያገኘነውን ሰው ላለማጣት ምንም ዋስትና የለንም። ምክንያቱም እኛ ስለ ነገ መገመት እንጂ ማወቅ መተንበይ እንጂ ማረጋገጥ የማንችል ደካማ ፍጡሮች ነን። ደራሲ ናሁሰናይ ጸዳሉ ሜሮሊና። ብዙ ሰዎች ቦሌ ላይ አፓርትመንት መግዛት ቅንጦት ነው ብለው ያስባሉ። ግን እውነታው ቅንጦት አይደለም። ይህ ብልህ ኢንቨስትመንት ነው። ሰላም ጤና ይስጥልን። በያላችሁበት ሰላማችሁ ይብዛልኝ። ኢንጂነር አደባባይ ጓዴ ነኝ፣ የእናንተው የሪል ስቴት የሽያጭ አማካሪያችሁ። ዛሬ ደግሞ በልዩ አመክንዮ ቦሌ ላይ አፓርትመንት መግዛት ለዛውም ደግሞ በ10 ሚሊዮን ብር አፓርትመንት መግዛት ቅንጦት እንዳልሆነ ከአመክንዮ ጋር አስረዳችኋለሁ። እንዲሁም ደግሞ ቦሌ ላይ አሁን ላይ እኔ በፈጣን የግንባታ ሂደት ላይ ያሉና እጅግ በዘመነ የኮንስትራክሽን ቴክኖሎጂ የሚገነቡትን አፓርትመንቶች አስተዋውቃችኋለሁ። እስከ መጨረሻው አብራችሁን ቆዩ። እነዚህ አፓርትመንቶች እንደምታስቧቸው አይደለም። ገንቢያቸው ራሱ ለየት ያለ ድርጅት ነው። ለተለያዩ ሪል ስቴቶች ገንብቶ ያስረከበ ድርጅት ነው። ይህ ድርጅት አሁን ላይ በራሱ ዘመናዊ አፓርትመንቶችን እየገነባ ይገኛል። በቄራና በመስቀል ፍላወር የተለያዩ አፓርትመንቶችን አስረክቧል። አሁን ደግሞ በቦሌና በካሳንቺስ ልዩ የሆኑ ዘመናዊ አፓርትመንቶችን ለሽያጭ አቅርቧል። እስቲ እዚህ ጋር ቆም ብለን እንተያየቅ። ይህ ቦሌ አትላስ ነው። ከማዶ ሆቴል ጎን የሚገኘው እጅግ ዘመናዊ ሎኬሽናችን። እዚህ ጋር ቆም ብላችሁ እስኪ እናንተ እዚህ ጋር ቤት ቢኖረኝ ብላችሁ አስቡ። ከዛ ደግሞ ዋጋውን ካቅማችሁ ጋር መጡት። ዋጋው ጠቅላላ ዋጋው 10.2 ሚሊዮን ብር የሆነ ዘመናዊ አፓርትመንት ነው። ታዲያ ውድ ቤተሰቦች ይህ 10.2 ሚሊዮን ብር ቤት መግዛት ቅንጦት ነውን? አይደለም። ይህ ቤት ዛሬ ላይ ገዛችሁት፣ ነገስ ከነገ በኋላስ የዛሬ 2 ዓመት 3 ዓመት 4 ዓመት ዋጋው ስንት ይሆናል ብላችሁ አስባችሁ ታውቃላችሁ? ዛሬ ላይ 10.2 ሚሊዮን ብር ምን ይሰራል? ቦሌ ላይ ይህን ይገዛል። አሁን ዋጋቸው ከ10.2 ሚሊዮን ብር ጀምሮ መሸጡን ብቻም ሳይሆን ለምን ይህን አፓርትመንት እንደምትወዱት ልንገራችሁ። የመጀመሪያው ጉዳይ ሎኬሽኑ ነው ወይም ደግሞ ቦታው ነው። ሎኬሽኑ ከማዶ ሆቴል 220 ሜትር ገባ ብሎ ወይም ደግሞ በማዶ ሆቴል እና በአያ ሆቴል መሃል በመታልፏ መንገድ ከ220 ሜትር ገባ ብሎ የሚገኝ በመሆኑና ለኢንቨስትመንትም ለመኖሪያም እጅግ ተመራጭ የሆነ ፕራይም የሆነ ሎኬሽን ላይ መገኘቱ ነው። ሁለተኛው ደግሞ ይህ አፓርትመንት ሚክስድ ዩዝ አፓርትመንት አይደለም፣ ኖርማል መኖሪያ ብቻ ነው። ይህ ማለት ምንም አይነት ሱቆች ወይም ደግሞ ኮመርሻል ስፔስ የለውም። ለደንበኞች ወይም ደግሞ ቤቱ ላይ ለሚኖሩ ለሚገዙ ሰዎች ግን ራሱን የቻለ ካፍቴሪያ፣ ስፖርት ቤት፣ ባሮች የመሳሰሉ ነገሮች አንድ ሙሉ ወለል ለዚህ አገልግሎት ተብሎ አለ። ሌላው ይህን ሳይት የምትወዱበት ምክንያት ምንም አይነት የፓርኪንግ ችግር አይኖርም። ምክንያቱም ለፓርኪንግ ብቻ ቤዝመንቶችና ሌላ ተጨማሪ አንድ ወለል ግራውንድ ወለል ማለት ነው ለፓርኪንግ ተብሎ የተተወ ነው። እንዲሁም ደግሞ አንደኛው ወለልም ለፓርኪንግ ጭምር ነው። ሶስተኛ ከዲዛይን አንጻር ይህ ህንጻ ካፒታል ኤች ወይም ደግሞ ካፒታሏን ኤች የሚመስል ቅርጽ ስላለው ሁሉም ቤቶች በተቻለ መጠን ብራይትና እንዲሁም ደግሞ ጥሩ ቪው እንዲሁም ደግሞ ጥሩ አየር ሳሎናችሁ ውስጥ ወይም ደግሞ ሊቪንግ ሩማችሁ ውስጥ እንዲንሸራሸር የሚያደርግ በመሆኑ ስትራክቸሩ በራሱ ካፒታል ኤች መሆኑ እጅግ ተወዳጅ ያደርገዋል። ሌላኛውና አራተኛው ጉዳይ ደግሞ እነዚህ አፓርትመንቶች የተለያየ ቫሪቲ ያላቸው ከባለ 1 እስከ ባለ 3 መኝታ መኖሩ ነው። ባለ 1 80 ካሬ፣ 85 ካሬ፣ ባለ 2 መኝታ ደግሞ 115 ካሬ እና 125 ካሬ፣ ባለ 3 መኝታ ደግሞ 160 እና 165 ካሬ የያዘ የተለያየ ቫሪቲ ያላቸው አፓርትመንቶችን በመያዙ ደንበኞች የምርጫቸውን እንደ ፍላጎታቸው መግዛት የሚችሉበት በመሆኑ። አምስተኛው እናንተ የምትወዱት ጉዳይ እዚህ አፓርትመንት ላይ
ይህ አፓርትመንት በብዛት ባለ 1 መኝታዎችንና ባለ 2 መኝታዎችን የያዘ ነው። ይህ የተደረገው ደግሞ እንደሚታወቀው ቦሌ ከምንም የበለጠ ለኢንቨስትመንት ስለሆነ እነዚህ መኝታ ክፍሎች ደግሞ ለኢንቨስትመንት አዋጭ ስለሆኑ ድርጅቱ ይሄን አስቦ ለእናንተ ያቀረባቸው መሆኑ ነው። በአምስተኛ ደረጃ እነዚህ አፓርትመንቶች ያለ ወለድ ወይም ደግሞ ያለ ምንም ጭማሪ የሚሸጡ ናቸው። አስቡት፣ ቦሌ ላይ ሆኖ ያለ ምንም ኢንክሪመንት ያለ ምንም ጭማሪ ዛሬ በከፈላችሁበት ዛሬ በተዋዋላችሁበት ገንዘብ ብቻ ቀጣይ ክፍያዎቻችሁን በግንባታ ሂደት ያለ ምንም ጭማሪ ያለ ምንም ወለድ የምንሸጣቸው አፓርትመንቶች በመሆኑ ደንበኞች ይህንንም ይበልጥ ተወዱታላችሁ። ከዛ በተጨማሪ ይህን አፓርትመንት የሚገነባው ኮምፓስ ፕሮፐርቲስ ነው። ከዚህ በፊት በነበረው ስሙ ያስሚን ጀማል ኮንስትራክሽን ይባላል። ያስሚን ጀማል ኮንስትራክሽን ባለፈው ሳምንት ካስታወሳችሁ በአንድ ቪዲዮ ሰርቼ ነበረ። ከብዙ ሪል ስቴቶች ጀርባ ያለው ጉድ በሚል አንድ ተምብኔል ሰርቼ ነበረ። ይሄ ጉደኛ የሆነው ሪል ስቴት ኮምፓስ ፕሮፐርቲስ ወይም ደግሞ ያስሚን ጀማል መሐመድ ኮንስትራክሽን ነው። ይህ ኮንስትራክሽን ለአያት ሪል ስቴት ብቻ 14 ፎቆችን ገንብቶ አስረክቧል። ለጊፍት ሪል ስቴት 2 ፎቆችን፣ ለፔትራም ሪል ስቴት 2 ፎቆችን፣ ለአሚባራ ሪል ስቴት 2 ፎቆችን፣ ለኮካኮላ ወይም ደግሞ ኢስት አፍሪካ ሆልዲንግስ 2 ፎቆችን፣ ለራሱ 2 ፎቆችን አስረክቧል። ይህ ድርጅት ወደ ሪል ስቴቱ ከመጣ ገና የ1 ዓመት የ2 ዓመት ጉዞ ላይ ነው ያለው። ነገር ግን እስካሁን 2 አፓርትመንቶችን በመስቀል ፍላወርና በቄራ አስረክቧል። አሁን ደግሞ በቦሌና በካሳንቺስ እንካችሁ እያለ በጥራት እየተገነባ ነው ያለው። ይህ የድርጅቱን ማንነት ይነግራችኋል። ከጥራት ጋር የተያያዘ ከማስረከቢያ ጊዜ የተያያዘ ከተለያየ ከዲዛይን ጋር የተያያዘ ነገሮች ከእናንተ ጋር ምንም ጥያቄ አይኖርም ማለት ነው። ታዲያ እዚህ ህንፃ ላይ ለመኖር አሁን ላይ ከእናንተ የሚጠበቀው 15% ቅድመ ክፍያ ብቻ ነው። ማለትም ከ1.6 ሚሊዮን ብር ጀምሮ ቀሪውን በግንባታ ሂደት ቀስ ብላችሁ ያለ ወለድ መክፈል የምትችሉባቸው ናቸው። እንዲሁም ደግሞ እንደያከፋፈላችሁ እስከ 15% የሚደርስ ልዩ ቅናሽ ድርጅቱ አዘጋጅቷል። ለምሳሌ 80 ካሬው ነው ጠቅላላ ዋጋው 10.2 ሚሊዮን ብር። ይህን ቤት ዛሬ ላይ በሙሉ በካሽ ክፍያ 9.2 ሚሊዮን ብር ብቻ ከፍላችሁ መረከብ ትችላላችሁ። ልብ በሉ፣ እነዚህ ቤቶች ቦሌ አትላስ የሚገኙ ናቸው። በቁጥር ውስን ናቸው። እንዳልኳችሁ ህንፃው ባለ 15 ወለል ነው። ምናልባትም በአንድ ወር ውስጥ ተሸጠው የሚያልቁ አፓርትመንቶች ናቸውና ዛሬ ላይ እጃችሁ ላይ ከ1.6 ሚሊዮን ብር ጀምሮ ያላችሁ ሰዎች ደውላችሁልኝ ዛሬ የእነዚህ አፓርትመንት ቤቶች ባለቤት መሆን ትችላላችሁ። ለበለጠ ደግሞ በዋትስአፕ ላይ የኔ ስልክ አለ። ቀጥታ ሙሉ መረጃዎችን የማጋራችሁና ለሳይት ጉብኝት ለቀጠሮም ደውሉልኝ። አመሰግናለሁ። መልካም ቀን ይሁንላችሁ።